የሀብታም ተቃራኒ ድሃ ከሆነ የባለሀብት ተቃራኒ ምን ይባላል? ባለድሃ። ትክክለኛው መልስ አሁን ተገኝቷል። እርግጠኛ ነኝ የምጠብቁት መልስ ነበር። ሰላም ሰላም፣ ውድ የሲስ ቫይብስ ቤተሰቦች፣ የቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ከሳምንት ቆይታ በኋላ አዲስ ስራዎች ይዤ መጥቻለሁ። የዛሬ በጣም የሚገርመው ነገር ቢሃይንድ ዘ ሲን ታያላችሁ። ቪዲዮዎችን ለእናንተ ለማድረስ ምን ያክል ቻሌንጅ እንደሚያደርገኝ እና ፖስት እስከሚደረስ ድረስ ያለውን ነገር አብዛኛው ሰው ኢንተርቪው ስለማይሆን ምን ያክል መከራ እንዳለው አብራችሁን ታያላችሁ። ያው ታውቃላችሁ ብዙ ጊዜ ማልፖስቱ አብዛኛው ሰው ኢንተርቪው አይሆንም እና በምንም በኩል ቢሆን ያው ፌመስ ከምትሆን ነው ቻሌንጅ ያለው እና እስኪ ይሄን ይመስላል። ወደ ታዩታላችሁ፣ ቪዲዮን ታዩታላችሁ። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሸር እያደረጋችሁ የ5000 ቻሌንጁንም አድርሱት። እናሳካዋለን፣ ክረምትም ቢሆን እናሳካዋለን። ጭራሽ ወደ ኋላ የሚያደርገን ነገር የለም እና እስኪ ቪዲዮውን እስከ መጨረሻው እያያችሁ አብራችሁ ዘና ፈታ እንድትሉ ጋብዛችኋለሁ። መልካም ቆይታ ይሆንላችሁ። መልካም ጊዜ። ዛሬ ከማን ጋር? የሀብታም ተቃራኒ ድሃ ከሆነ የባለሀብት ተቃራኒ ምን ይባላል? የባለሀብት ተቃራኒ ሀብታም። ሌላ ሙቀው የለ። የባለሀብት ተቃራኒ ነው። የባለሀብት ተቃራኒ የሀብታም ተቃራኒ ድሃ ከሆነ የባለሀብት ተቃራኒ ምን ይባላል? ያ ለውጥ ጎረምሳ ጎረምሲት። እስኪ እናንተ ምን እንደሚባል በኮመንት አሳዩ። ለወንድ ዶሮ አውራ ዶሮ ካለ ለሴት ዶሮ ምን ይባላል? ነጠላ ዶሮ። ሌላ እስኪ ሞክር። አዲስ አንስልስ ለወንድ አውራ ዶሮ ከተባለ ለሴት ዶሮ አባይ ወንዝ የት ይገኛል? ጎጃም ውስጥ ኢትዮጵያ ማለት ነው። ስለ ሀገር ታለው አሪፍ ታሪክ የምትለው ነገር አለ? ሚኒሊክ ኦኬ። እሺ ሌላ የምትነግረን ስለ ላይፍ ስለ አጠቃላይ ነገር ነው? መኖር ብቻ ነው። አይመችም። ዋንዴ ይሳካል። እሺ እሺ። ከማን ጋር ነው? ከአንተ ጋር። የሀብታም ተቃራኒ ድሃ ከሆነ የባለሀብት ተቃራኒ ምን ይባላል? የሀብታም ተቃራኒ ድሃ ከሆነ የባለሀብት ተቃራኒ ምን ይባላል? ምን ይመስላል? የባለሀብት ተቃራኒ ድሃ። ለወንድ ጎረምሳ ካለ በፊት ምን ይላል? ኮረዳ። እሺ ምን ኮረዳ ማለት ነው? ኮረዳ ማለት ለአቅመ አዳም የደረሰች። ለወንድ ዶሮ አውራ ዶሮ ካለ ለሴት ዶሮ ምን እንላለን? ቺካካ። ሺካካ። ሲካካ። ኦኬ ሲካካ። እስኪ የእናንተ መልስ በኮመንት አሳውቁ። አባይ ወንዝ የት አገኘ? አባይ ወንዝ ታውቀው? እስኪ ስለ ሀገር የሆነ የምታውቀው ታሪክ አለ? ደስ የሚል ስለ ኢትዮጵያ ደስ የሚል ታሪክ። ዘርዓ ያዕቆብ አደባባይ ይሄ ደስ ይላል። ሌላ ስለ ሀገር ታሪክ ደስ የሚል ነገር እሱም ትልቅ ነገር ነው። አባይ ወንዝ እኮ በጣም ታዋቂ ወንዝ ነው። ታውቃለህ? የት ሀገር ግን እንደሚገኝ አታውቅም? በገጠር ሀገር ግን እኛ ሀገር አሁን ኢትዮጵያ ውስጥ ቢሆን ደስ ይላል። በጣም ታዋቂ ስለሆነ ግን በቃ ችግር የለውም። ኢትዮጵያ ውስጥ በቃ እናደርግ። ምን ይመስላል ኢትዮጵያ ውስጥ? አይ ትልቆች ስለሆነ በእርግጥ አሁን ምን እድገት ያሳያል? በቅናሽ ዋጋ አሁን ዝም ብሎ የለው አባይ ወንዝ ኢትዮጵያ ውስጥ ስለሌለ ነው። እነዚህ ኤሌክትሪክ የለው በአብዛኛው ሀገር
የመንግስት መወጫዎች በደንብ እየሰራ አይደለም። ኦኬ ሌላ የምትለን ነገር አለ? እሺ ሰብስክራይብ እንዲያደርጉ እስኪ ንገረልኝ። ሰብስክራይበሮች እስኪ ለሚያዩ ሰብስክራይብ እንዲያደርጉ ንገራቸው። ሰብስክራይብ አድርጉ በላቸው። ይመቻችሁ። ሰብስክራይብ አድርጉ። ዛሬ ከማን ጋር ሲስ ቫይብስ ጋር ነኝ። የሀብታም ተቃራኒ ድሀ ከሆነ የባለሀብት ተቃራኒ የባለሀብት ተቃራኒ ምን ይባላል? ሞክር ችግረኛ ችጋራም ለወንድ ጎረምሳ ካለ ለሴት ምን እንላለን? ኮረዳ ተመልሰው ለሴት ለወንድ ዶሮ አውራ ዶሮ ካለ ለሴት ዶሮ ምን እንላለን? ለሴት ዶሮ ምን እንላለን? እናት ዶሮ ጎዛ ይላል። የሆነ አንድ ዩኒክ ስም እኮ አለ። ስለ ሀገራችን ጥሩ ገጽታ የምታውቀው ታሪክ አለ? ይሄ ነው የምትለው ለደንበኞች የምትነግረው ነገር አለ? አድዋ ይላል። አብሽራለሁ። አይ የምንኮራበት ትልቁ ታሪካችን ነው። እናንተም ማሰባችሁን በኮሜንት ጻፉልን። እሺ አመሰግናለሁ። አማን ስላገኘሁ ደስ ብሎኛል። የሀብታም ተቃራኒ ድሀ ከሆነ የባለሀብት ተቃራኒ ምን ይባላል? ባለድሀ። ትክክለኛው መልስ አሁን ተገኝቷል። እርግጠኛ ነኝ የምትጠብቁት መልስ ነበር። ለወንድ ጎረምሳ ካለ በሴት ምን እንላለን? ጎረምሲት። እቺ ጎረምሲት አስቸገረች ይባላል። እስኪ የእናንተን መልስ በኮመንት እያሳወቃችሁ ለወንድ ዶሮ አውራ ዶሮ ካለ ለሴት ዶሮ ምን እንላለን? ሴት ዶሮ። አይ ዩኒክ የሆነ ስም አለ። የቤትም ነው ታውቃለህ? የቤት እመቤት ትባላለች የሚባለው አይባልም። ስለ ሀገራችን ገጽታ ምን አይነት ነገር አለ? ምን አይነት ምክር አለ? ሀገራችን እየተለወጠች በዚህ ይቀጥላል። አሪፍ ነኝ። ኦኬ በቃ ሰብስክራይብ እንዲያደርጉ የሆነ መልዕክት አስተላልፍ። እንግዲህ ተመልካቾቻችን ይሄንን ዩቲዩብ አካውንት ሰብስክራይብ እያደረጋችሁ ልጁን እናግዘው። ይመቻችሁ። እሺ አሁን ሄዱ የተቃራኒ ነው የምነግርሽን ቃል ማለት ነው። ስማሽ ነው? ኧረ ተው ተጠየቁ። ምን ፈርታሽ ነው? ምን ነው የምፈሩት? በቃ ይኸውላችሁ በቃ ኢንተርቪው አልሆንም ማለት እስኪ ይመቻችሁ። ለማንኛውም ሰላም ውድ የሲስ ቫይብስ ቤተሰቦች እንዴት አላችሁ? እስኪ ዛሬ ያያችሁትን ቪዲዮ አይታችኋል። አይ ቲንክ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እንዳያችሁት በጣም ቻሌንጂንግ ነው የእኔ ስራ እና እናንተ የሚጠበቀው ምንድን ነው? ለጓደኞቻችሁ ሸር እያደረጋችሁ ሀሳባቸውን በኮመንት እያሳወቃችሁ ሰብስክራይብ ማድረጋችሁ ደግሞ እንዳይረሳ። ለጓደኞቻችሁ ሸር እያደረጋችሁ አዳርሱት። 5000 ያስገቡት። ቻሌንጁንም እናሳካው።
ክረምትን በርግጥ ማድረጋችን አይቀርም እና እንዳያችሁት ቻሌንጁ እንዳያችሁት ነው። እንደሌላው ከቤት ቁጭ ብሎ እንደመስራት አይደለም። ትንሽ ቻሌንጅ አለው ይሄ ስራ። ይሄን አይታችሁ የማመጣላችሁን ቪዲዮ እያያችሁት ነው። ሶ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ እና የዛሬው ቪዲዮ ይሄን ይመስላል። ስለ መልካም ምኞታችሁ በጣም አመሰግናለሁ። ሰፖርት ስለምታደርጉኝ በጣም አመሰግናለሁ። የዛሬው ቪዲዮ ይሄን ይመስል ነበር። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላም